አንተ እስከዛ ድረስ አለውና ለባለ ጓደኛው ጠርቶት ልብስ ስጠውና ሻወር ያለ እንትን ይውሰድ አለው። ሰማለኝ እነን ሲል ከዛን ልብስ አለኝ አልኩት። ያችን ሽርጤን አነሳውኝና ሻወር አሳየኝ። ሻወር ገባው። ሽርጤን አሸርጬ እንደዚሁ በቦዲን ያለው በጃፖኒን ያለው ቲኝ አምጥቶ ሲያበቃ የሆነ ማማ ሰጠኝ። ከላይ ዝም ብዬ ለብሼ እሱን ቁጭ አልኩኝ። ራት ሊገዛ ሄዶ ሲመጣ 3 ሆነው መጡ። አንዱ ነው ሄደው አንደኛው አለ። ሁለት ናቸው እነሱ። ከዛ እኔ ራት ሊገዛ 4 ሆነው አሁን እሺ። ከዛን ሳያቸው እነዛም በቃ ልክ እንደነገራቸው ነገር እኔ በእስልምና የተደስተው ማለት አንድ ሰው እኮ አሁን ይሄ ሰው ሰልሞ ነው ስትለው ደህና ዲን ያለው ሰው እንደሚደሰት ፊቱ ላይ ያለውን ነገር ታያለህ። እና መጥቶ ጥምጥም ብለው አናገሩኝ። ምን አሉ? በጣም እንደተደሰቱ እኔም በማየታቸው በቃ ገለጹልኝ። እኔም አሁን ከቅድሙ ይልቅ በቃ ብዛት ሲሆኑ ደስ አለኝ። ምግብ አቀረበልኝ። ምግብ ሲያቀርብልኝ እንብላ አልኳቸው። እንዴ ለእኔ ብቻ አቅርበው እምቢ አሉ ይህንን ምግብ። እኔ በቃ ያው በሌላ አስቤ አልነበረም እኔ እንደዚህ አይነት ነገር እንዴት ታስባለህ? እና ብላለኝ። ብላኝ አሁን ነው በልተን የመጣ ነው እኮ አንተ መንገድ ላይ እንደዚህ ሰው ምን ስንት ነገር አለኝ። ያው እኔም ብዙ መናገር ስላላልኩኝ ርቦኛልም ሐቂቃ ነው በላው በቃ። ግን እየበላውኝ እያለ ያንን ምግብ መጨረሴን አላውቀውም። ኦኬ በቃ ትልቁ ሸገር እንትን ያለኝ ምግቡን እየበላው ምግቡን መጨረሴን አላውቅም። አንተ በልተህ እኮ ወይ ጠግበህ ተነስተህ ታጥበህ ምናምን ተመልሰህ ቁጭ ብለህ ምን እንደዚህ አለ ስንት ነገር አለ። እኔ ግን እየበላው እያለ ከዛም በኋላ ራሴን አላውቅም። ኦኬ ከዛን ሌሊቱን ሙሉ በቃ የሆነ እንደ ቅዠት ነገር እንደ ህልም ይመስለኛል። የሆነ ሰመመንም ነገር በቃ ምን እንደሆነ አላውቅም። ግን አውቃለሁኝ 4 ሆነው ነው በቃ እንትና የተጫወቱብኝ። ሌሊቱን ሙሉ አደሩብኝ። ከመገቡ በኋላ በቃ አውቃለሁኝ። የሆነ እንደ ህልም ነገር ይታወቀኛል። በቃ ሳቃቸው፣ ጫጫታቸው ምናምን የሆነ ነገራቸው በቃ ጭንቅላቴ አለ እስከ ዛሬ ድረስ 12 ዓመት ማለት ለ4 ነው 4 ነው والله 4 ነው በቃ። ከዛስ እሺ እንዴት እንትን አልክ? ከዛን እንደዛ ከተጫወቱብኝ በኋላ እኔ ራሴን ሳትኩኝ። ምንም ነገር እንትን አለኝ። በኋላ ላይ ጠዋት ላይ ስነቃ ባዶ ክላስ ውስጥ ቆልፎብኛል። ራስህን አወቅ? ጠዋት ነው በቃ ረፋድ ላይ ምንም ነገር ሽርጤ እንጂ ላይ የለም። ባዶ ክላስ ውስጥ ቆልፎብኛል። ጮኩኝ፣ ክፈቱልኝ አልኩ። በር መታ መንበል ምንም ነገር በቃ ደክሞኛል። በጣም ደክሜያለሁ። ከዛም በኋላ ምንም ነገር የሚሰማኝ ሰው የለም። እንደዛው እዛ ውስጥ አሁንም ማታ መጡ። ቀኑ ሙሉ ውለህ? ቀኑ ሙሉ እዛ ዋልኩኝ። 4 ቀን እዛ ዋልኩኝ። 4ቱን ቀን ሙሉ የመጀመሪያ ቀን እነዛ 4 ነው እንደዛ የተጫወቱብኝ። በኋላ እነዛ 2 ናቸው በቃ። ህመሙን ደም ነው የሚፈሰኝ። ወላሂ አላህ በሚያቀኝ ይህንን ፕሮግራም ቢያንስ የሚያው ሰዎች በዛን ሰዓት ላይ እኔ እዚህ አዲስ አበባ ላይ ማለት ነው ያንን ችግር እንደዛ 4 ቀን ሙሉ ከተጫወቱብኝ በኋላ በቃ ልሞት 4 ቀን ነው የቆየው? 4 ቀን እሺ በነጋታው መጡ። ከዛ በኋላ እንዴት ነው እንዴት እንደሆነ ታውቃለህ? ከመች ጀምሮ ነው? እሁድ ነው ቅዳሜ ነው ራሴን ያወቅኩት። ኦኬ ግን እዛ ቤት የገባሁትኝ እኔ ወደ ሀረር ልሄድ የተነሳሁበት ቀን ሰኞም ማክሰኞ እንደዛ ነው። አላሁ አለም ይሄ ነው ታውቃለህ። እና ያንን እንደዛ
ቅዳሜ ቀን ላይ ነው እንደዚህ ወደ 3 ሰዓት አካባቢ ላይ ወደ አውቶቢስ ተራ መሄጃው ከዚህ ከሰባተኛ አካባቢ ላይ እንደዚህ ወደ ላይ ስትወጣ ድልድዩ አለ አይደለ? ወደ አውቶቢስ ተራ ወደዛ ሲሄድ እንትን መሄጃ መንገድ ላይ 3 ሰዓት አካባቢ እዛ ሰው ከቦኛል። ማታ ጠዋት ላይ ሌሊት አምጥተው እዛ ጥለው ነው የሄዱት እነሱ። አራተኛው ቀን ላይ 4 ቀን ሙሉ ተጫውተውብሃል? 4 ቀን ሙሉ እንዳለ ተጫውተውብኛል። የመጀመሪያው ቀን ሲመጡ ከዛ በር ከፍተው አንተ ጮህክ አይደል? ማታውን ድጋሚ መጡ። ድጋሚ ሲመጡ የሚያወጡኝ መሰለኝ። በቃ ታውቃለህ፣ የሚለቁኝ መስሎኛል። ከዛም በኋላ ልትሄድ ነው አለኝ። በቃ ልትሄድ ነው አሁን እንሸኛለን፣ ትራንስፖርትህን ምንህን በቃ ይሄንን ነው የሚለው። የመጀመሪያው ቀን ላይ ከፍተው ማታ ላይ ሲመጡ እንደዛ ነው ያለኝ። ከሰው አይደል የተፈጠራችሁት? በቃ ለመንኳቸው፣ መሆኑን አጣ ለመንኳቸው፣ ስለምናቸው በቃ አሁን ምንድን ነው የሚሉክ? እንደዛ ስትል ልንሸኝህ ነው አለኝ። ትሄዳለህ በቃ ወደ ሐረር። ከመሀላቸው የሚያዝንም የለም፣ ምንም ነገር የለም። በቃ ብታያቸው በቃ እነሱ ደስተኛ ናቸው በስራቸው። በቃ ያፌዙብኛል። በቃ ወደ ሐረር ነው የምትሄደው እንደረሳን አይደለ? በቃ እንሸኝሃለን። ብር አይደል የምትፈልገው? ብርህን ትራንስፖርትን ሰጠን እንሸኝሃለን። ከዛም በኋላ ተነሳሁኝና ሻወር ግባ አለኝ። ሻወር ግባና ልብስን ልበስ ትሄዳለህ አለኝ። እውነት ነው ብዬ ተነስቼ አሁንም ሻወሬን ገባሁኝና ሽርጤ ደም ብቻ ነው እንዳለ። ልክ የሆነ እኔ ምን ብዬ ልንገርህ፣ እኔ አይቼ አላቅም እንደዚህ አይነት ነገር ማለት ሰው እንኳን የሆነ እንዲህ በሚደማበት ሰዓት አይቼ አላቅም። ልክ የሆነ ከብት የታረደ ነገር የሆነ እንደዚህ ያለ ይመስል ልብሴ እንዳለ በቃ ሴት ልጅ አይድ እንዲህ ነው ብዬ ሳበቃ ብናገር እኔ ወላሂ አይገልጸውም። እንደዛ ሆንኩኝ። ከዛም በኋላ 4ቱን ቀን እንደዛ 2ኛው 3ኛው ምናምን አላውቀውም። ወላሂ ካለበሱ በኋላ እንደገና ምግብ ያበሉሃል ነው ከሚገርምህ። ካለበሱኝ ልብስ ካለበሱኝ በኋላ ብላ ይለዋል። አዎ ምግብ አመጣልኝ። ታውቃለህ ምግብ ሲያመጣልኝ ችላ አትሄድም አለኝ። በቃ እኔ የማስታውሰው ነገርና ችላ አትሄድም ዑመር አለኝ። ዑመር ችላ አትሄድም፣ ቢያንስ ደግሞ ሐረር ለመድረስም ትራንስፖርትህ ምንም ነገር እንዳያሳስብ፣ አሁን በቃ ምንም ነገር ሌላ አትዘን በቃ አለኝ። ያለ ነገር ነው። እነሱ ደስተኛ ናቸው ታውቃለህ በዚህ አይነት ነገር ላይ እና ብላ አለኝ። ብላና እንሸኝሃለን፣ አሁን እራትህን ብላ፣ ሌላ ነገር አሁን ምንም ነገር በቃ ኖርማል ነው። ምንም እንደዚህ አይነት ነገር ሁለተኛ በአንተ ላይ የሚደረግ ነገር የለም። ካልበላህ ግን ችለህ ለራሱ ጠዋት ወደዛ መሄድ አትችልም፣ እኛንን መናሪያ መናደርስ ምን አለኝ። አሁንም ያ ምግብ እኔ ቀጥታ እምቢ ብል ሌላ ነገር የሚያደርጉብኝ መሰለኝ። አሁንም በቃ አላምናቸው ብል የግድ ያን ነገር በላሁ። በመበላበት ሰዓት አሁንም ያው ነው በቃ ከዛን በሁለተኛ 3ኛ ቀን ያለውን ነገር ምንም ነገር ምግብ ነገር አይደለም፣ በምግብ አይደለም፣ በጉልበት ነው በቃ 3ኛው ቀን ላይ በቃ ከዛ በኋላ በጉልበት ነው በቃ 4 ናቸው። ቀጠቀጡኝ። ዱላውም አለ። ወላሂ ቀጠቀጡኝ በጣም በቃ በምጮህበት ሰዓት በጨርቅ አፌን ያፍነኛል። እንደዛ ያደረገ በቃ 4ኛውን ቀን እንደዛ ሆንኩኝ። በኋላ ልሞትባቸው ስል በቃ በጣም ደክሞኛል፣ ምንም ነገር አላቅም፣ ራሴን ስቻለሁ። 4ኛው ቀን ሌሊት ላይ በቃ ሊሞት ነው ብለው ነው አውጥቶ በዛን ሰዓት ላይ ስንት ሰዓት እንደሆነ አላቅም፣ አላሁ አለም። ሌሊት ላይ አውጥተው እዛ ጥለውኛል። እና መንገድ ላይ ራሴን ሳቅ ሰው ከቦኛል። አውቶቢስ ተራ አካባቢ ላይ ነው ሰው ከቦኛል እንዳለ። ወላሂ ብዙ ክፉ ሰውም እንዳለ መልካም ሰውም አለ። ቢያንስ እዚህ ጋር ሁሉም ሰው ክፉ ነው ብለህ ስታበቃ መፈረጅ አትችልም። እና አንዱ ደህና በቃ ወጣት ልጅ ነው፣ ውሃ አምጥቶ ምን ብሎ በቃ ፊቴ ላይ ይደፋል ይላል። ደግሞ ሱሪዬን አልሰጡኝም። ከሚገርምህ ኪታብም ሆነ አንድ የምለብሰው ነገር አልነበር። በቃ የለም ከነ ቦርሳዬና በሽርጥ ነው ያለሁት። ገንዘብ ኪሴ ውስጥ ሱሪ ላይ ነበረ፣ ብር የለም። ያችን ትራንስፖርት ብዬ ያስኳት ነገር እዛም በኋላ ሽርጤ ደግሞ እንደዚህ ላይ ተለጥፏል። ደም እንዲህ ነው በቃ የሚፈሰው።
ችዬ እንደዚህ አልንቀሳቀስም። እዛን ይሄ ሙስሊም ልጅ ወላሂ ይህም ፕሮግራም ማየቱ አይቀርም እና ኸይር ጀዛውን አላህ ይክፈለው። ወላሂ በዱንያም በአኺራም ጀዛውን አላህ ይክፈለው። ያ ልጅ እኔ በእርግጥ አላውቀውም። አላህ ወላሂ ሙራዱን አላህ ይሙላለት። ብቻ ለዚህ መሳካት ሁሉ ከዛ ነገር እንዳተረፈኝ አድርጌ የማስበው አላህ የጣለልኝ ሰው እሱ ነው። በኋላ ላይ ውሃ አምጥቶ ምን ብሎ ፊቴ ላይ ደፍቶ ምን ብሎ ፊቴን አጥቦኝ ጭንቅላቴ ላይ ሰውነቴና እንደዚህ በቃ ውሃ እንትን አለልኝና ምን ሆነህ ነው አለኝ። ምንም አላውቅም። እንዴት አድርጌ ልናገር? ምን ይነገራል? እንዲያደርገው ነው ብዬ እንዴት ልናገር? ምን ይነገራል? ሲያዩኝ እንዳለ ሰው አበደ። በቃ ሊያነሳኝ ሲል ደሜ እንደዚህ ነው። አስታውሳለሁ አንዲት እህት የሆነ የሺቲ ፎጣ ነገር እሱ ሲያነሳኝ ደሙን ስታይ ከላዩ ላይ አንስታ እንዲያዘችብኝ ከላይ ላይ ተለጥፏል እንትኑ። ልጁ የዛን ይዞኝ የዛን እዛ ጋ የነበሩ ሰዎች ይህም የሆነ ብር እንትን ሲሉ ሲያዋጡ አውቃለሁኝ። የት ነው የምትሄደው? የት ነህ ሲለኝ እኔ ወደ ሀረር ነው የሚሄደው። አሁንም እዛው ወደ መድረሳ? አዎ እኔ በቃ ወደ ቤት የመመለስ ህልሜ አይደለም። እኔ በህይወቴ እንደዚህ ያን ነገር አላውቅም። በቃ እንደዚህ ያን ነገር ላይ በቃ እና ወደ ሀረር ነው የሚሄደው አልኩ። ደረሳ ነኝ እና ወደ ቂራት ነው የሚሄደው እና አሁንም እኔ ወደ ሀረር ነው መሄድ የምፈልገው አልኩት። እንዴት ሆነ ትሄዳለህ አለኝ። እንዴት ሆነ ትሄዳለህ? አሁን እኮ እንደዚህ ነው ሲለኝ እሄዳለሁኝ። መኪና ብቻ ሲይዘኝ እንዴት ሁኜ ተቀምጬ ነው የሚሄደው? ምን አይነት መኪና ይዘኛል? ይሄን እያየ ይፈሳል ደም። ደም ይፈሳል ወላሂ። ወደዛ ወደ ጤና ጣቢያ ምናምን ወደ ሐኪም ቤት ለመውሰድ ምንም አልተሞከረም? ምንም ነገር አሁን ማንም እንትን ያለ የለም። በቃ ሀረር ነው በቃ እኔ እዛ ሂጄ በቃ እዛው በሞት ደስ ይለኛል። ልጆች የሚያውቁኝ ልጆች ጋር ደረሼ እንደዛ እና ምንም አላልኩም። ይሄ ልጅ እንደዚህ ስለው በቃ አዘን የሚሆነውን አጣ። ያነባል በቃ ከቻል ካልኩት ሻወር ያለበት ቦታ ወሰደኝና ሰውነቴ ልታጣ በቃ እዛኔው በቃ የሚያደርገውን አጣ። እንደዚህ አቅፎኝ እቺ ሴት የሰጣችን እንትን ሺቲ ፎጣ ነገር አለ እሱ እንደዚህ በላይ ላይ እንደዚህ ይዤ በሽርቴ ሻወር ወሰደኝ። እዛ ወላሂ ኸይር ጀዛውን አላህ ይክፈለው። አጠበኝ፣ አልተጸየፈኝም። በኋላ ላይ በቃ ፓንቶችን ደራርቦ መጣልኝ እንደ ህፃን ልጅ እንደገና ወላሂ የተለያዩ መጠቀሚያዎችን አመጣልኝ። ያንን አድርጌ ደሙ ከላይ ላይ ትንሽ እንትን ሲል ያ ነገር ሲይዝልኝ ወላሂ ፓምፐርስ እንትን አለ። በቃ ቁምጣዎችን እንደዚህ ፓንት ትናንሽ ፓንቶችን እንትን አለልኝና በዛ በፓምፐርስ እንደዛ አድርጎልኝ ያንን ተጠቅሜ አደርኩኝ። ለሊት መጥቼ እሸኝሃለሁ ብሎኝ ነበር። የሀረር ትኬት ቆረጠልኝና ሄደ። እመጣለሁኝ አለኝ። እሺ ያልኩት በቃ ንጋት ላይ 11 ሰዓት ላይ ተነስ፣ ቀደም ብለህ 11 ሰዓት ተነስና እመጣለሁኝ መናኸሪያን ያደርስሃለሁ አለኝ። በቃ አንተ አታውቅም የሆነው ነገር ዝም ብሎ ሰመመን ነው ያለው። ጭንቅላቴን ትክክል አልነበረም ሀቂቃ። በቃ ህልሜ ግን ያው ሀረር መሄድ ለእኔ በቃ እዛ ቦታ ላይ ማንን ነው የምታገኘው ብትለኝ ማን ነው? እነዛ የሄዱ ጓደኞቼን ወይም እዛ አካባቢ ሂጂ ሳበቃ የሆነ ከአላህ የምትገናኝ ነገር የለም። አንደኛ ሰለምቴ ከመሆኔ ጋር የተነሳ ያለኝ ጉጉት አለ። ምንም ነገር ህመሙ እዚህ ጋር ምንም እንትን እያለኝ አልነበረም። በቃ እዛው ቂራት ቦታ መሄድ ነው። ቂራት ነው በቃ ያለኝ ነገር እንደዛ ነበረ እና ሌሊት ላይ ሳይ እንደዛ ነው። ፓምፐርስ ምን እንደዚህ የተለያየ ነገር አስቀምጦልኛል። ያንን ነገር አሁንም ሌሊት ተነሳሁኝና ከሱቢ በፊት ነው ትንሽ ራሴን እንትን እያልኩ ነው። መቆም አቃተኝ። ወጣሁኝ፣ ተጣጠብኩኝ፣ ምን አልኩኝ፣ ተመለስኩኝና አሁንም ፓምፐርሴን አድርጌ የተለያየ ነገር እንደዛ ተጠቀምኩኝና ሰገድኩ። ሱቢ ሰገድኩኝና ወጣሁ። በቃ እነዚህ ይወራወረኝ ምን እያለ እንደዚህ መሄድ አልችልም። እዛ መናኸሪያ ግቢ ሲገባ ደግሞ ያ ነገር ይዞልኛል ታውቃለህ። እና መናኸሪያ ገባሁ። መናኸሪያ ሲገባ ግቢ ላይ አንዱን በራፍ ላይ ስደርስ እንዲህ በቃ ልወድቅ እንደዚህ እንትን
ሬዚስታንስ አይኖርም በጣም በቃ። በዛ ላይ ደግሞ ምንም ልብስ ላይ የለበስኩት ነገር የለም። የሆነ ቲሸርት ነገር አልብሰውኛል። በቃ ያቺ ሽርጥ እንጂ ምንም ነገር ላይ የለም። ሴትዮዋ የሰጠችን እንትን ያኛው ደም ብቻ ሆኗል። መጀመሪያ የለበስኩት ሽርጥ እሷ ፎጣ ነው ያለው እና በቃ እሱም በላው ላይ እንትን ብዬ ነው ያለሁት። በኋላ ላይ አንዱ ወስዶ ትኬቴን መኪናውን አገኘልኝ፣ አስገባኝ መኪና። ሄድኩኝ ሀረር። ማታ ገባሁ። መግሪብ አካባቢ ነበር እዛ የደረስኩት። ሀረር አሉኝ እንጂ አሁን የት እንደሆነ አላውቅም። ልጆች የሚቀሩበት ቦታ ትንሽ ስልክ ነበረችኝ። ስልክ የለም እጄ ላይ። የሚቀራበት ቦታ እዚህ ቦታ ነው ለማለት ማንን ትጠይቃለህ? አሁን ደግሞ መስጊድ አሳድሩኝ ማለት ለራሱ አልችልም። ደሜ እንደዚህ ፍርሃቱም አለ፣ ደሜም እንደዚህ ከላይ ላይ ይፈሳል። ማደርገውን አጣው። በቃ መስጊድ አካባቢ አየሁኝ። መስጊዱን ልገባ እንዴት አባቴ አድርጌ ልግባ? እነሱ እሺ ቢሉኝ ለራሱ የሆነ የተቀመጥኩበት ቦታ ላይ ደሜ አለ። በቃ እና ወላሂ በጣም ያማል። ከበደኝ። ማደርገውን አጣው። መሸ። የት ልሂድ? አልጋ ለማደር አሁንም እንደዛ ደሜ እንደዚህ አለ። የግድ ያለኝ አማራጭ በቃ በረንዳ ማደር ነው። እና በቃ ችዬ እንደዚህ ወደዚህ እጅ ለራሱ የሆነ መተኛበት ነገር መፈለግ ካርቶን ነገር የሆነ እንኳን ትፈልጋለህ። አልችልም ያንን በቃ። እና እንደዚህ የተሰራ ያለ ፎቅ ነገር አየሁኝና ብሎኬት ድንጋይ ምኑ እንዳለ በቃ እዛ ጋር የተፈጫጨው ነፍ ነው እዛ ውስጥ እንዳለ ሞልቷል። እና ገና እየተሰራ ነው ያለው። ገባሁኝና ለጣልኩኝ በቃ እዛው ተኛው። በቃ ተጀመሩ። የቆየ ፎቅ ነው። ማንም አላየኝም። እዛ ውዬ አደርኩ። ከዛ ወደታች እንደዚህ የሆኑ ፉል ምናምን ጠዋት ላይ የሚሰሩ ሴቶች አሉ። ኸይር ጀዛዋን አላህ ይክፈላት። አንድ ጉራጌ ሴት ለካ እዛ ጋር ሁሌ ታየኛለች ተኝቼ። 2 ቀን ነው 3 ቀን እየሆነኝ ነው። ምግብ እንዲህ ተነስቶ አሁን በጣም አመመኝ። በቃ መጀመሪያ እንዳውም ደህና ነበርኩኝ። አሁን ውሎ እያደረ ሲሄድ በቃ ደሜም እንደዛው ነው። እየባሰ መጣ። ሰውነቴ ደከመ። በቃ ደሙም አለ በቃ ደሙም አለ በጣም እና ደከመኝ። ተነስቼ ብር እጄ ላይ ያው እዚህ አዲስ አበባ ላይ ያዋተው ትራንስፖርት እንትን ያሉኝ ብር ትንሽ እያለ እጄ ላይ ማን ይግዛልኝ? በቃ ምንም ነገር ቀርቦ ያየኝ ሰው የለም። እቺ ሴት እዛ መንገድ ላይ ሀረር እንደዚህ መንገድ ላይ ነው ጧት ፉል ምናምን እያሰሩ የሚሸጡት። መታስታ በቃ ጠራኛለች። አንተ ሰው ነው አይደል? ምንድነው? ምን ሆነህ ነው ምናምን አለችኝ። ያችን እንትን ብቻ እንዲህ ገለጥ አድርጌ ያመኛል አልኳት። ስታየኝ በቃ እንባዋን መቆጣጠር አልቻለችም። ጉራጌ ሴት ነች። ወላሂ ኸይር ጀዛዋን አላህ ይክፈላት። ምን ሆነህ ነው አለችኝ። አለቀሰች። የምትሆነውን አጣች። ወይኔ ወንድ ልጅ አለች። በቃ ነገርኳት። በቃ ለሷ ለአንድ ሰው አትናገር ያልኳት። ያመኛል። እኔ ምን ሆነህ ነው የምተኘው? ምን ሆነህ ነው? ምንህን ነው የሚያምህ አለችኝ። ምንም ምንጣፍ አልነበረ፣ ምንም ነገር የለም። እንትን ካርቶን የለኝም ታውቃለህ። እና እዛ ሽርጤ ከደሙ ጋራ እዛ ጋር አቧራው ምን እንዳለ በቃ እንዲህ ላይ እንትን ብሏል። ከቻልሽ አልኳት በቃ ወይ የሆነ ሰውነቴን የምታጠብበትን ቦታ በቃ ሻወር ነው። በቃ ሰውነቴ እንደዛ ሆኗል። ወላሂ ሰላቴ በጣም ህይወቴ ነፍሲ እስካለች ድረስ እኔ ሰላቴ በጣም ይከብደኛል። በቃ ለሰላቴ ምንም ነገር በቃ ያለዛች እየመኖር ለራሱ ወላሂ ተነፍስ አይመስለኝም። እና ሰላቴ እንደምሰግድ አጣሁ። ደሞ አለ ምን አለ ሐራም አለ በጣም ነው። ሻወር ተነስተህ ሄደህ መታጠብ አትችልም። እንዲሁ ለመስገድ ያለው ነገር ይሄ ነው። እኔ ትንሽ ነገር አውቄ ያለው ቢያንስ ስለምና የዛን ሰዓት ላይ የተወሰነ አመት 4 አመት ነው 4 እንደዛ አካባቢ አመት ሆኛል ከሰለምኩኝ የዛኔ። እና በቃ ያ ነገር ሞት ያ ረቢ በቃ እንዲሆኝ ልሞት ነው። ሰላት አቋርጬ ሰላት ትቼ እንዴት አባቴ ልነሳ? በቃ ያ ነገር ከዛ ነገርኳት። ሻርም ወስድበት ቦታ ሰላቴን እንኳን ሰግጄ ልሞት አልኳት። ልሞት ነው በቃ
ለሞት ነው መጨረሻ ደክሞኛል። ከቻልሽ ሰው ጥሪና ቢያንስ የሚቀርብሽን ሰው የሆነ የሚይዘኝ ወንድ ሰውነቴን ልታጠብ። ከዛን ውጭ ደግሞ እቺ ብር አለችኝ ሸራ ግዢልኝ አልኳት። መስጊድ ግባ አለችኝ። መስጊድ እናስገባ ስትለኝ አልገባም አልኳት። እኔ ደሙ ከላይ አይቋረጥም ደም ይፈሰኛልና ይህን ነገር ደግሞ ይዤ መስጊድ መግባት አልችልም፣ ሰውም እንዲያየኝ አልፈልግም አልኳት። አዛን ውሃ እዛ ሀገር በጣም እንትን ነው። ውሃ ገዝታ አንድ ጀሪካን ውሃ መጣችና በጋር የሚገፉት ልጆች ጋር ልጆቿ ናቸው መሰለኝ የሆኑ ጎረምሳ ልጆች አሏት። እነሱ መጥቶ 3 ሆነው ያንን ሸራ እንደዚህ እንትን ብለው አጠቡኝ። ልብስ አመጣችልኝ። ልብስ አንዳሮጌ ብርድ ልብስ ነገር ምናምን እንደዚህ አመጣችና ፍራሽም ትንሽ ስስ ፍራሽ አመጣችልኝ። እንግባ ብትለኝ እኔ ሞቴ ነው በቃ ማንም ቤት አልሄድም፣ ሰው እንዲወስደኝ አልፈልግም። በቃ የተወሰነ ትንሽ ቢሻለኝ በቃ ቢሻለኝ እኔ ወደዛ መሄድ እንጂ አሁን የሰው ፊት እንደዚህ ሰው ቤት መሄድ እንደዚህ ምናምን ከድሮም ደግሞ አልችልበት አላቅበትም። በክርስትና እያለሁ የሰው ቤት እንደዚህ ጎረቤት እጄ ውሃ ጠጥቼ አድጌ አላቅም። ያ ነገር ተጽዕኖ አለ ውስጤ ላይ። አልሄድም አልኳት። ወደ ቤቴ ልውሰድህ ምን ስትለኝ እምቢ አልኩኝ። በቃ ልጆችም ለማኑኝ እምቢ አልኩኝ። በኋላ ፍራሽ ምን የሚሆነው ነገር አመጣችልኝ። እዛ ጋር ጧት ቁርስ ትሰጠኛለች። ጠዋት ነው እንጂ እዛ ጋር የምትሰራው ቀን አትገኝም መሰለች። በቃ ከዛም በኋላ ጠዋት ላይ ቁርስ ትሰጠኝና ነገ አሁንም እንደዚህ ጠዋት ላይ ነው የምትመጣው፣ ማንም አያየኝም እዛ ጋር። በቃ እንደዛ እያልኩኝ ቆየው። በኋላ ትንሽ ሲሻለኝ ለራሴ ወንዝ መውረድ ጀመርኩ። በቃ እየተነሳሁኝ ምግብ ስበላ ችግር አለብኝ። በቃ አሁን ምግብ ነው በቃ ምግብ ካልበላሁኝ ዛሬ ቀኑን ሙሉ ሳልበላ ከዋልኩኝ ደህና ሆነ። ምግብ ስትበላ ምግብ ትንሽዬ በምጎርስበት ሰዓት 10 ደቂቃ ሆዴ ላይ አይቀመጥም። ደም እንዲሁ በቃ ማለት የሆነ አንተ እኮ የሆነ የምትቆጣጠረው ነገር ሲሆንም ጥሩ ነው። ቆመሽ እንትህናውን ስትሸና ራስህ ቆመህ ነው ፈልገህ የምትሸናው። እንደዚህ አይነት ነገር ቢሆንልኝ መልካም። ያችን ነገር በአፌ የወሰድኩኝ ማለት ማላምጠው ነገር ከወሰድኩኝ እንደዚህ አይነት ነገር ነው የሚሆነው። ተሰቃየሁ በቃ በጣም ተሰቃየሁ። ምግብ ተውኩኝ፣ አልበላም አልኩ። በቃ እንደዚህ የሚላመጥ ነገር አላምጠ በጥርሳኝ ከምትበላው ነገር በቃ ጠላሁ መጨረሻ። ያ ህመም ነው። ለመኖር ደግሞ ምን ታደርጋለህ? ለመኖር የግድ ምን ላድርግ? በኋላ ላይ በቃ እና ማደርገውን ሳጠራ እኔ ነበረች በድሮ ጊዜ 12 ብር የሆነች ጠርሙስ አላህ ነው ሻሂዴ፣ አንዷን ለአንድ ቀን ነው የምጠቀመው። ለዛውም እንደዛ ባይሆንም ደም ይፈሰኛል። በቃ እና ማደርገውን አጣው። በኋላ 7 ወር ቆየሁ እንደዚህ እየሆንኩኝ እዛው በረዳ። አላገኛቸውም እነሱ ማንንም አላገኘው። እነሱ ያሉበት ቦታ እዛ አይደለም፣ እነሱ ገጠር ቦታ ነው። ምን እያስታመምክ ሐኪም ቤት ምናምን ለመሄድ አልሞከርክም? ማን ይወስደኛል? እኔ ገንዘብ የለኝም። ደግሞ ፍርሃቱም አለ። ሁለተኛ ሰው መቅረብ አልፈልግም። መጡ አጠገቤ ቁሞ አይቶኝ ያለቀሰ እንዳለ በቃ የሆነ ነገር የሚያደርገኝ ይመስለኛል። ጭንቅላቴም በቃ የሆነ ሊረዳህ የሞከረ አልፈልግም። ትራውማው አለ በቃ አላምን፣ ማንንም አላምን። ያኔም ሊረዳህ የሞከረ ሰው ነው ያ ነው እንደዛ ያደረገኝ። ይሄ ነገር እስከ ዛሬ የሆነ በቃ ውስጤ ላይ አሁን እስካሁን ድረስ ውስጤ ላይ አለ። ብቻዬን መኖር፣ ብቻዬን መቀመጥ፣ ብቻዬን ማደር እንጂ አሁን ሰው ጋር ሄጄ ፍሪ ሆኜ አላወራም። ፍሪ ሆኜ እንደዚህ እኔ አላህ ነው የሚያቀኝና እንደዚህ አይነት ቦታ አልቀመጥም ችዬ፣ ያመኛል። እና 7 ወር እንደዛ አሳለፍኩኝ። በኋላ ላይ በቃ ችግሩም እየበረታብኝ መጣ። እዛ ማድርበት የነበረው ፎቅ ግንባታው ተጀመረ። ከዛ ተነሳሁ። ምን ማድረግ ጀመርኩኝ? አሁን በቃ ቀን ዝም ብዬ ወንዝ ቦታ ላይ ሄጄ ውላለሁ ተኝቼ። ማታ ሰዓት ላይ ውሃ ነው በቃ ከውሃ መራቅ አልችልም። በቃ ከውሃ መራቅ አልችልም። ወንዝ ነው በቃ ለእኔ እንትን የሚለው እና ማታ ሰዓት ላይ ምን አደርጋለሁ? ወደ ከተማ መጣና ሰው ከመንገድ ላይ ዞር እስኪል ድረስ በቃ ዝም ብዬ ስታየኝ ፊቴ ደህና ነው፣ እንደዚህ አልመስልም። ጉዱ ውስጥ አንዳንዴ ወላሂ ይሄ ጺም ለራሱ ብዙ ነገር አለው ታውቃለህ። በዚህ ጺም ለራሱ ብዙ ነገር አይቼበታለሁ።
አዎ በጣም በቃ ብዙዎች ያንን እያዩ ያምኑሃል። ብዙዎቹ በቃ ሲያዩ ፈልገህ ያመጣኸው ነገር እንዳልሆነ ይረዱሃል። አይባ አለው በጣም አይባ አለው፣ ግሬስ አለው። ያንን ነገር በቃ እንደዛው እየሆንኩኝ 7 ወር ሆነ። 7 ወር ሆነኝ። አሁን በቃ ትንሽ መንቀሳቀስ ጀመርኩ። በኋላ ላይ እዛች ሴትዮ ጋር እቺ ጧት ቁርስ የምትሰጠኝ ሴት እሷ ጋር እየሄድኩኝ ጧት ላይ ቁርሴን እበላለሁ። ብር ሳገኘች እሷ አለች። በጣም ረጅም ሰዓት በቃ ወላሂ በጣም ረጅም ሰዓት እናት ሆና አይኖረች። እናት በቃ እኔ ብር አልከፍልም፣ ከሚገርም ብር አልከፍልም። እና እድሜ ሰልመህ ስንት ዓመት ነው? የዛኔ ሰልሜ 5 ዓመት 4 ዓመት አካባቢ 4 ወደ 5 አካባቢ ነው። እና ታውቃለህ የራሴም ህይወት ነበረ ከዛም በፊት እመጣልሃለሁ። እና እሺ እሷ ጋር እየሄድኩኝ ቁርሴን እበላለሁ። ምን እላለሁኝ የሆነ ዞር ለመፈለግ አልሞከርክም? አሁን ስራ ነው በቃ። አይ በቃ ኦልሞስት ያኛው ነገር አሁን ደረሳነቱን እዛ ጋር እንትን ብዬ ቢያንስ ቤት መከራይበት ችግሩስ መከራውስ ስቃዩስ ቤት መከራይበትን ነገር ነው የምፈልገው። ቢያንስ ይሄ ነገር የቀን ስራ ለመስራት ነው። ቀን ስራ ምግብ ስበላ ስለሚያመኝ ደረሳ ቦታ ቢሄድም አሁን እዛ መካከል ቁጭ ብዬ ሄደም ከላይ ላይ ካልቆመ ችግር ነው። ሙያ ነበረ ጭንቅላ ምንም ሙያ የለኝም። ምንም ሙያ የለኝም። ትምህርት ላይ ነበርኩ። ትምህርት ነው በቃ ትምህርት። ምንም አይል ብቻ። እስከ ስንት ድረስ እንደዚህ የሚነገር አይደለም። አይ በትምህርቴ ጎበዝ ነበርኩ። የተማርኩትን ያክል ሁለተኛ የወጣሁት 7ኛ ክፍል ምናምን ነው እንጂ ከአንድ አልፌ አላውቅም። ግን የመጨረስ እድል አላገኘው እና ያ ነበረ። በኋላ ላይ በቃ ቀን ስራ መፈለግ ጀመርኩ። ሰው ሲያየኝ ጺሜን የሚያየው ያን ጺም እያዩ ግን ማዘዝ ይከብዳቸዋል። አንተን ሊቀጥሩ ይፈራሉ። በቃ ለምን የሆነ የዲን ሰው ነው ሀያ ያደርጋሉ። በቃ ያ ነገር ደግሞ ለአንተ ጉዳት ነው። ይሄ ነገር በጣም ረጅም ጊዜ በቃ ነው ለሱ ለአንተ ጉዳት ነው፣ ለእኔ ጉዳት ነው። ረጅም ጊዜ በቃ ከህይወቴ ላይ ያርቅ ያለ ነገር ይሄ ነው። በቃ እስካሁን ድረስ ያለኝ ችግር እኔ በጣም እቸገራለሁ። እኔ ወስዱ ቀን ስራ ቢያሰራኝ እኔ ወላሂ ሌሊቱን ቁመህ ዱዓ አድርግልኝ ቢለኝ አላህ ነው ሻሂድ ያደርግለታለሁ። አንድ ቀን ስራ አሰርቶኝ ያስፈልገኛል። አዎ ለእኔ ህይወቴ ነበረ። እነሱ ግን ጺሜን እያዩ ይሆናል አረዲን እንደዚህ በሚያዩበት ሰዓት ሰለምቴም አልመስላቸውም። በዲን ላይ በጣም የቆየው ሰው ነው መስላቸው። አያሰሩኝም። በቃ በጣም ችግር ገጠመኝ። በኋላ ላይ አንድ ግንበኛ ልጅ መጥቶ ሲያበቃ ልጆችን ከአጠገቤ 3 ነው 4 ልጆች ከወሰደ በኋላ እኔ ብቻዬን ቀረሁ። እባክህን ስራ አልኩት። ማስጫ አካባቢ ሄደህ ትውላለህ ማለት ነው። የቀን ስራ ጠዋት ላይ ሄደህ እዛ ትቆማለህ። ከዛም በኋላ እባክህን አሰራኝ አልኩት። ወጣት ልጅ ነው በቃ ቆንጆ ቀይ ልጅ ነው። እና እባክህን አልኩት፣ ለመንኩት እጄ። ወላሂ በጣም ችግር ላይ ያለው ሰው ነኝ። በዚህ ላይ ደግሞ ያመኛል። ህመሜን እንኳን አሁን እንደዚህ ብዬ ልነግርህ አልችልም። እና እባክህን እኔ አንድ ቀን እዚህ ጋር የምታሰራኝ ስራ ለእኔ ወላሂ ዱንያ ሙሉ እንደሰጠኸኝ ያክል ነው የማስበው። እና አሰራኝ አልኩት። እሺ አለኝ። ደነገጠ። ይዞኝ ሄደ። ቀን ስራ መስራት ጀመርኩ። አቅም የለኝም። አስበው ያመኛል። እኔ በችግሬ ምክንያት ነው እንጂ አንተ ነው የምታውቀው ውስጥ በቃ። እና እየሰራን ያለ ባሬላ ነበረ እየተሸከምኩ ያለሁት። በሽርጥ ነው ያለሁት። ሽርጤን የቻለችኝ ስሪ ምናምን የለኝም። እና ባሬላው ሳነሳ ለካ አንጀቴ እንትን ብሏል፣ ተናጋብኝ። ታውቃለህ። እዛን ያላየሁትም ደም በላይ ላይ መፍሰስ ጀመረ። እግሬ ላይ እንደዚህ ደም እየሄደ ነው። እና ባሬላውን የተሸከምኩኝ ያለ በኋላ አየና ደነገጠ። ጠራኝ። ሌሎች አይተው ለካ ነው ያሳዩት። እኔ ሞቀኛን እንጂ ምንም ነገር በቃ እኔ አላሰብኩትም። አሁን እዛም በኋላ ያንን እጄ መጥቶ ጠራኝ። ኡስታዝ አለኝ። ኡስታዝ ና አለኝ። ልጁ ሰለምቴ ነው። ይሄ የሚያሰራኝ ልጅ ኡስታዝ ነው የሚል
በቃ እና ኡስታዝ አለኝ ና አለኝ። ምን ሆነሃል አለኝ። ምንድን ነው ችግር አለኝ። ምንድን ነው ሄደም አለኝ። ደነገጥኩኝ። ለምደዋል አንተ? በቃ እኔ ሰው ባይቢ ኑሮ በቃ ላይ ደስታ ዝም ብሎ ነው የሚፈሰው። ምንም ነገር በቃ ምንም ይዘው ነገር የለም። በቃ የሆነ ትንሽ ነገር በመበላበትም ሰዓት አታቆም፣ ዝም ብሎ ሲፈስ ነው የምታየው። በቃ እንዲሁ ምንም ነገር በቃ ቁጥጥሬ ነገር የሚሆን አይደለም። እና ሲሞቀኝ ብቻ ነው የማውቀው። በቃ የሆነ ሙቀት ነገር ትኩስ ደም ሲፈስ እንደዛ እና ያመኛል አልኩት። ምንድን ነው አለኝ። አንጀቴን ትንሽ ያመኛል፣ ይሄ ነው ችግሩ፣ እንደዚህ ነው ብዬ ማንም እስከ ዛሬ ድረስ በህይወቴ እስከ ዛሬ 2 ሰዎች አሉ ይህን ነገር የነገርኳቸው። ለዛውም እንደዚህ ደሜ እንደሚፈሰኝ ሳይሆን የዚህ አይነት ችግር እንደደረሰብኝ ከዛሬ ዓመት ወዲህ ነው ይህንን ነገር የነገርኳቸው። ለማንም አልተናገርኩም። እና አንጀቴን ያመኛል፣ ትንሽ ሆዴ ላይ ችግር አለብኝ፣ ያመኛል አልኩት። የዛኔው ከሚገርምህ 150 ብር ነው ምናምን ነበር ቀን ስራው። እና ታዲያ የት ነው ያለኸው አለኝ። ቤት የለኝም። የት ነው የምታድረው አለኝ። በረንዳ ነው የማድረው አልኩት። በቃ በረንዳ ነው የማድረው እና ቤት የለኝም፣ ቤት ለመከራየት ነው። በቃ ቢያንስ ቤት ውስጥ እንኳን ተኝቼ ብሞት ወላሂ ቤት ውስጥ ማድር ናፈቀኝ። በቃ ምንም ነገር በቃ ህይወቴ ስቃይ ነው እና ውጭ ላይ ነው ማድረው፣ የምለብሰው እንደዚህ ነው ታያለህ። እና ሰውም ስለማላቅ ሰውም የለኝም። እችን ቀን ስራ መስራት ለዛ ነው የምፈልገው። ቤት መከራየት ነው በቃ። ቤት ተከራይቼ እንኳን 1 ወር ተኝቼ በሞት ነው እንጂ ያቀም ኖረኝ አይደለም ቀን ስራ መሰራው፣ ያመኛል አልኩት። የዛኔው ለልጆች ደወለ። ቤት ማፈላለግ ጀመሩ ልጆች። ቤት ተከራየልኝ። የዛን ቀን 500 ብር ሰጠኝ። 300 ብር ነበር ቤት ኪራይ። የሆነች ሰሌን ነገር እንትን አሉልኝ፣ ገዝተው አመጡልኝ። ከላይ ያቺ ሴትዮዋ የሰጠችኝ አንድ አሮጌ ብርድ ልብስ ነገር አለ፣ እሱን ለበስኩኝ እንደ አዲስ። በቃ እዛ በቃ ማደር ጀመርኩ። ቤት ኪራይ እስከ ወር ድረስ ተከፍሎልኛል። አሁን በቃ እሱም ሲያየኝ ቤት እንትን ሲል ልብስ እሱ ምናምን አለኝ። ማለት ያው እንዲህ ሰው ሲያይክ ታውቃለህ፣ እንደዛ ስለማይጠብቅ ልብስ ሲለኝ ልብስ የለኝም አልኩት። ልብስ የለኝም በቃ ይሄው ነው ያለኝ እና አሁን ምንም አያስፈልገኝም አልኩት። በቃ ግን ለአላህ ብለህ አንድ የምለምንህ ነገር አልኩት፣ በሞት እንኳን እዚህ ሰው የሚያየኝ ሰው የለም እና ቢያንስ ሬሳዬን እንኳን አንስቶ ሙስሊም እንዲቀብረኝ የተወሰነ ቀን እንኳን እየቆየህ ይኸኝ አልኩት።